ምን እያልካት ነው? ምን እያልካት ነው? ምን እያልካት ነው? አፏን እንድትከፍት አዝዣለሁ። ሳብት ምን እያልካት ነው? ልትገላት? ከዚህ በፊት ምን እያልካት ነው? ለምሳሌ በምን ጮክ ብለን የምትናገር አዛለሁ። ጉሮሯን ልክና ጮክ ብለህ ተናገር። እያስጨነቃት ነው። ሌላስ? እዚህ ጋር ትመኛለች። ሶስት ቀን ነው አታ ብለዋም ታነሳለች። ልትሞት ነው የምትፈልገው? ከጓደኛው ጋር የፓስፖርት ቀጠሮ ነበራት። ሰኞ ነበራት። ቀጣይ ሰኞ ወይስ ያለፈው ሰኞ? ያለፈው ሰኞ ከለከልካት? ምን እንድትሆን ነው የከለከልካት? እንድትሞት። አሁን ደግሞ እንዳታገባ ነው። ታገባለች አይደለ? እሺ ባገባቸው 3 ቀን እሺ እንድታጠፋ በምንድን ነው የምትገሏት? ራሷን ታንቃ እንድትሞት። የጓደኛዋ ወንድም ከለከለው። የት ነው የሚኖረው ወንድሟ? ጓደኛዋ ስሙ ማን ይባላል? ዛለ ከአስፋልት ተላይታ ነው እዚህ የመጣችው። እሺ እሺ እንደገባች ሴት ለማድረግ እቅድ ይሄ ነው። ስሙ ማን ይባላል? ጓደኛው ሙሉና ሞቶሪዞ ሳታፊሻ ለምን ነው ውጭ ሀገር እንዳትሄድ የከለከልከው? ትሬን እንድታገባ አንተ ድግምት። እኔ ምን ስማ፣ አንተ ድግምት፣ አቶ ድግምት ስማኝ። በስንት ሺህ ብር በሷ ላይ የተሰራች? በአንድ ሺህ እየተጋ የት ጉራጌ ሀገር በማራኩል ሳታሰል በማራኩል ማን ይባላል? ያሰረሰው ማነው? ስሙ ማነው? ያሰረሰው ጽጌ ይባላል። አሁን አፋለሁ ሰዓት አልቋል። ግዛጋ እድሜ ሰዓት አልቋል። አትገላትም። ሰዓት አዝዣለሁ። በሯ ይከፈታል።
ይከፈታል፣ ይሳካላታል። አሁን አዝሻል። እድሜዋን፣ ዘመኗን፣ ሰላሟን፣ ሕይወቷን አዝሻል። እንዳታወራ ብያ ወንድሟን ምን ማንደሩ ነው የምትፈልጉት? ምን ልታደርጉ ነው እሱ የምትፈልጉት? እሱ በሞት የምትፈልጉ ከቤተሰቦቿ ጋር ሁሉ ጣልታል፣ ሰቅለታል። ሶስት ጊዜ መህጩና ለቃት ወደ ጥልቅ ለማውረድ አንድ ሳታርጓ የቤተሰቦቿን ሰላም፣ የዘር መንዘሯን ሰላም አሁን በራ እንዲከፈትና ወደ ውጭ ገር እንዲሄድ አዛ ልቀጣት አዛል አዝሻል። አዛ ያለውን ቅዱስ ላይ የምትጥላት አደገኛ ነፍሰ ገዳይ ደመፍሳሽ አውሬ የእባብ ኃይል የብዙዎችን ሰላም የበላ ሶስት ጊዜ በህጩና ወደ ጥልቅ እንድትሄድ አዝሻለሁ። አንድ ብያ ሳታርጓ ሶስት ያትመለስ የመጨረሻው ነው። ወደ ጥልቅ የመጨረሻ አንድ ብቻ ነው። ያትመለስ ሶስተኛ ጩና ወደ ጥልቅ ወደ አንድ ሁለት ሶስት በኃይል አትሳትም። መቃብሯን ዘጋል። የሚገርም ነገር ነው። እሷ ድምቾ ትሄዳለች። ባገባችሁ በሶስተኛ ቀን እንድትሞት ቀን ይዟል። ሳትሮ የመጨረሻ ጮኸት ሄዶ የመጨረሻ